የአፍንጫ ሀሰስያ ያለባችሁ ልጆች መፍትሄው ቤኪንግ ሳውዳ እና ጨው ነው። ከውሃ ጋር አድርጋችሁ ማለት ነው። ሰላም እንዴት ናችሁ ፋሚሊ? ያለው እግዚአብሔር ይመስገን። ከዚህ በፊት እኔ የአፍንጫ ሀሰስያ አሞኝ ድምፄንም አሰምቻችኋለሁ። ከመተኛቴን በፊት ጠዋትን ተነስቻለሁ። ቪዲዮ ፖስትላችኋለሁ፣ እዚህ ጋር አስቀምጥላችኋለሁ። እኔ እየሰራሁ አሳያችኋለሁ። እና እናንተ መፍትሄ ብላችሁ የሰጣችሁኝ ብዙ ነገር ኮሜንት ላይ አለ። ግን ከዛ ውስጥ ያስታገሰልኝ እንጂ ሙሉ በሙሉ ንቅል አድርጎ የጣለልኝ የለም። እኔ ስራ መስራት አልችልም። አረቦች ፊት ሆኜ ምግብ ማብሰል ምንም ነገር አልችልም። በጣም እሸማቀቃለሁ። በሽታ ነው ግን በቃ እንዴት ነው የምትወኝ እያልኩ በጣም ነበር ስቸገር የነበረው። ሙሉ በሙሉ ጌታን አሁን ትቶኛል። በዚህ በሁለቱ የተነሳ መፍትሄውን ላሳያችሁ እና ቪዲዮውን እስከዛ አዩት እናንተ። እኔ አንድ ማንኪያ ጨውና ይሄ ድምጼ ገና ሳልተኛውም ሳልተኛ ነው። ግን አሁን ስነሳ እንዴት እንደሚዘጋ ድምጼ ያለ ታብላችሁ እንግዲህ ሶስተኛ እንደዋራ ነው በጣም እንትን አለንም ግን አሳያችሁ። አንድ ቤኪንግ ሶዳ አድርጌያለሁ። ቤኪንግ ሶዳ ይሄኛው ከለሩ ትንሽ ይቀይራል እንዳያስቸግራችሁ። ሌላ በሰማያዊም አለ እላው ላይ ቤኪንግ ሶዳ የሚል ካለው ማንኛውም ይሆናል። ከእቃው ጋር እንትን እንዳትሉ። ከዛ ጨው አደርጋለሁ ማለት ነው። ጨው ማንኛውም ይሆናል። ይሄ እንትን ጨው እንደዚህ ለሀሰስያ መፍትሄው ይሄ ነው። ይሄ የአፍንጫ ሀሰስያ ያለባችሁ ልጆች ሙሉ በሙሉ ይተዋችኋል። በዚህ ሞክሩት። 100% እርግጠኛ ነኝ። ይሄንን እንደዚህ አድርጋችሁ በዚህኛው ውስጥ ታንቋላችሁ ነው ይወርዳል ማለት ነው። ታችሁት በላይ ከዛ እንዲህ አጋላችሁ እንዲህ ታደርጋላችሁ። ወደ ሰርናችሁ እንዳይገባ ኦኬ። ጨውና ቤኪንግ ሶዳ ስለሆነ ወደ ውስጣችሁ እንዳይገባ። ይሄ ያጥፋል፣ አፍንጫችሁን የሚያጥብ ነው። ለአንድ ቀን ይዘጋችኋል። ቢያንስ ለአንድ ቀን ባይሆን ለተወሰነ ሰዓት ላይ አፍንጫችሁን ይዛችኋል። ግን በሁለት ቀን በሶስት ቀን ውስጥ ይተዋችኋል ማለት ነው። አንድ ቀን ሁለት ቀን ሞክሩት እናንተ። እንደዚህ ከመታችሁት በላይ እንዲህ ታጋላችሁ። በዚህኛው እያደረጋችሁ በዚህ ነው መውረድ ያለበት። በአንደኛው አፍንጫችሁ ስታደርጉ በአንደኛው አፍንጫችሁ ይወርዳል ማለት ነው። ሁለት ሶስት የሞክሩትና ካልሰራላችሁ እኔ እቀጣለሁ።